አሰላሙ አለይኩም ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ከረማችሁ? ደህና ናችሁ? አሁን መኮረና በሸሚል ልንሰራ ነው። እዚህ ጋራ በእንደዚህ በትልቅ ማንኪያ 5 ማንኪያ ሀሊብ ነው የተጠቀምኩት። በእናንተ በእንደዚህ አይነቱ ማንኪያ ከፈለጋችሁ 12 ማንኪያ አድርጋችሁ እዚህ ጋራ በሞያ ባሪድ አዘጋጁት። ዱቄት 5 ማንኪያ በዚህ ነው የተጠቀምኩት። ክሬመተል ከፍ ካላችሁ ይችን አንዷን ጁብና ክረፍት ከሌላችሁ ተውት። ግሽጣ 2 ኦልባ ጁብና ካሳ 2 መራጋዕ ነው የምናደርገው። አሁን ውዶችዬ እዚህ ጋራ ወስላ ዝብዳ አድርጋለሁ ድስቱ ላይ። ይሄ ድስቱ ዝብዳ ሲሲህ ዘይት ታረጋላችሁ። ከዘይቱ በኋላ ዱቄቱን እዚህ ጋራ ሶሱን አህመር ሰርቻለሁ። እንደ ፍላጎታችሁ መስራት ትችላላችሁ። ያረኩበት መጀመሪያ ሽንኩርቱን፣ ከዛ ነጭ ሽንኩርት፣ ከዛ ስጋውን፣ ቲማቲም፣ የተፈጨ ቲማቲም፣ ሳልሳ፣ ማጂ፣ ፍልፍል እስወጥ ሩብ ማንኪያ፣ ኩዝበራ፣ ከሙን ግማሽ ማንኪያ በትንሿ ማንኪያ ጨውን አድርጋችሁ ይሄንን ታስተካክሉታላችሁ። በጣም እንዳታደርቁት፣ በጣም ደግሞ እንዳታቀጥኑት። እናንተ ደግሞ ቅመሙን እንደ ፍላጎታችሁ፣ መቅላቱን ደግሞ ከዚህም አለማቅላት ትችላላችሁ። ይሄ ሶሱ ተዘጋጅቷል። አሁን እዚህ ጋራ ዝብዳችን እየቀለጠልን ስለሆነ ዝብዳው ላይ ዘይት እንጨምራለን። ዘይት እንጨምራለን። ከዛ ዱቄታችንን እናምሰዋለን። ለአንድ ኪስ መኮረኒ ነው እኔ የምጠቀመው። በደንብ አምሱት እንዳይቀላም እንትን እንዳይልም ዝብዳው ሲቀልጥ ምስ አድርጉት። በዛ ላይ ሀሊባችሁን አዘጋጅታችሁ ከታመሰ በላይ እንትን እንለዋለን። ዝብዳው እስከሚቀልጥ። ዝብዳው ሲቀልጥ ቆንጆ ይሆናል። ዝብዳው ቀልጦ ካነሰው ትንሽ ዘይት ትጨምሩበታለች። ዘይት ካለው ነው የሚታመስላችሁ በደንብ። በኋላ ላይ ደግሞ ከለኪል የማይሆንባችሁ ታምሱት ደግሞ ቆንጆ ጣዕም ይሰጠዋል። ውዶችዬ ይኸው እንደዚህ እስከሚሆንላችሁ ታምሱታላችሁ። በጣም ግን ከዚህ የበለጠ እንዲያታጠቁሩ። አሁን ሀሊባችን ላይ የሞቀ ውሃ ጨምረን አድርገናል። እንደዚህ እናንተ ሀሊብ የተላጀ ያለውን ካላችሁ ማረግ ትችላላችሁ። ይሄ ይሄ ተጨማሪ ውሃ ስለሚያስፈልገው ጨምሩበታለሁ። እናንተ ግን ከለኪል እንዳይኖረው በደንብ ሙጡት። ግን በደንብ ታመሳችሁት ውዶችዬ ይኸው ግሽጣ ሁለት ግሽጣ ነው የምታረጉበት። ያላችሁን ግሽጣ ከሌላችሁ ግን ብታረጉበት ነው የሚሻለው። ክሬማ አንድ ኩባያ ክሬመተል ከፍ አድርጉበት። ከሌላችሁ ግማሽ የሚበቃል። ጁብና ክረፍት ከሌላችሁ አለማድረግ ትችላላችሁ። ግን ካላችሁ ጁብና ክረፍት ነው የምታረጉት። ሌላውን ጁብና ካረጋችሁት አያያዝላችሁም። ይሄ እስከሚቀልጥ ትንሿም ካለኝ በቂ ነው። 2 ማንኪያ ጁብና ያላችሁ ካሳ በጣም ቆንጆ ጣዕምና ይሰጠዋል። ሀባ በያ ጫው ሩብ ማንኪያ ፍልፍል እስወጥ፣ ፍልፍል አብያት ካላችሁ ማድረግ ትችላላችሁ። እኛ ፍልፍል አብያት የለንም። ፍልፍል እስወጥ ትንሽ ጁብና መዘሬላ
ጁዘተ ጢን ይቺ ካለችው በኋላ ላይ በዚህ ትንሽ እየንፈቀፍቅባትና እናረግበታለን። በጣም ቆንጆ የሚጣፍጥ ታረገዋለኝ። አሁን ይድረስልን ሀሳብ ይኸው እንደዚህ በሸሚላችን ተግል ሆኖልናል። እስካሁን ተንተክትኳል። ብዙም ተዚህ በላይ እንዳይወፍር ገና ውስጥ ስኒያው ላይ ሲደረግ እንዳይወፍር እንደዚህ ብድግ ካለላችሁ በቃ አሁን ጨርሰናል። ጨዋችንን ቀምሰን መኮረኒያችንን በጎን ቀቅለናል። ሶሳችን ጃሂዝ ነው። አሁን ስኒያችን ላይ እናረጋለን።